ሞኒተር ዲስአሴምብል ነው የምናየው ዛሬ። ይሄ ሞኒተር ስታንድ ወጥቶለታል ኦሬዲ። ስታንዱ ምን አይነት ነው? የዚህ አይነት ስታንድ እዚህ ብሎን አለ። ስለዚህ የዚህ አይነት ስታንድ ነው። እዚህ ጋር ፈተን ስታንዱን መጀመሪያ ማለያየት ይኖርብናል። ሁሉ ጊዜ የሚፈታ አይደለም። አንዳንዴ ፕረስ ተደርጎ የሚወጣ ሞኒተር አለ። ይሄ ግን ተፈቶ ነው የሚወጣው ስታንዱን ከለየን በኋላ ይሄንን ለመፍታት የሚያስፈልገን ይሄ ነው። እቺ ጠንከር ያለች ብረት ነገር ናት። ፍላት ብረት ጠንከር ያለ ፍሌክሲብሉ አይችለውም። የዚህን አይነት ስለማይችለው ትንሽ ጠንከር ያለ የዚህ አይነት ነገር ያስፈልገናል። እዛ ሌላው የተወሰነ በእጃችን ትንሽ ክፍተት መፍጠር አለብን። ሳብ አድርገን ክፍተት መፍጠር አለብን። ልክ እንደዚህ ክፍተት ከፈጠርን በኋላ ቺኛዋን ተጠቅመን እየተረተርን እንሄዳለን። መጠንቀቅ ያለባችሁ ግን እዚህ ጋር ነው። ይሄ ምናበራና ምናጠፋበት እነዚህ ሜኑዎች ኬብል አላቸው ከስር ወደ ቦርድ የሄደ እሱን ኬብል እንዳንገነጥለው እዚህ ጋር ስንደርስ ቀስ እንላለን። ከዛ ውጪ በዚህ በኩል አንፈነቅልም፣ ስክሪናችንን ይጎዳብናል። ስለዚህ በዚህኛው ሳይድ ከጀርባ እየፈነቀልን እንሄዳለን ማለት ነው። ስለዚህ የመጀመሪያ ጊዜ ጠንካራ የሆነባችሁ ይችላል። ስለዚህ እንደምንም አድርገን እንከፍታለን ማለት ነው። እዚህ ሞኒተር ላይ ፓወር ሰፕላይ ቦርድ አለ፣ ማዘር ቦርድ አለ። የዚህ ሞኒተር ችግር ብዙ ጊዜ ፓወር ሰፕላይ ቦርድ ላይ ነው ያለው። ስለዚህ ፓወር ሰፕላይ ቦርዳችንን የሞኒተራችንን ለማየት እንሞክራለን። ይሄ ሞኒተር ፓወር ሰፕላይ ቦርዱ ከቴሌቪዥን ጋር ስለሚመሳሰል ኦልሞስት ስዊች ሞድ ፓወር ሰፕላይ ነው የሚባለው። ከዚህ በፊት እንደተነጋገርነው የሱ አይነት ፓወር ሰፕላይ ነው። አዲስ ነገር አይኖርም። ይሄን ስንከፍተው የምናውቃቸው ነገሮች ናቸው የሚኖሩት። ስለዚህ ይሄንን ሁሉንም ከለየን በኋላ ቺ ኬብል ቅድም የተነጋገርነው ኬብል ይሄ ነው። ቺ ኬብል እሷ እንደቀረች ምን እናደርጋለን? እንደዚህ አቁመን ለመክፈል ይሄንን ኬዝ ባክ ኬዝ የሚባለው እሱ ከዚህኛው ለመከፈል እንደዚህ አለያይተን እናለያይና ይሄ ብቻው ይወጣል ማለት ነው። ከዛ እንደዚህ ነው የሚሆነው ማለት ነው። አሁን መጀመሪያ ማድረግ ያለብን ነገር ይሄ ስክሪናችን ፓወር የሚያገኝበት ኬብል አለ። እዚህ ጋር መነቀል አለበት። እዚህ ጋር መታያቸው አንደኛው ይሄ ኬብል እና ይሄ ኬብል ለስክሪኑ ፓወር የሚሰጡልን ናቸው። እነሱን እናለያያለን። ስለዚህ እነሱ ካለያየን በኋላ ወደ ሌላው እንሄዳለን። ስለዚህ እሱን አለያይተናል። ሌላ ይሄ ኬብል የፍሮንቱ ቺፕ ኦሬዲ ተነቅላለች። ቺፕ ከዚህ ፕላስተር ከተደረገበት ከዚህ ቦታ ላይ እሷን አብረን ዲስኮኔክት ማድረግ አለብን። ስለዚህ ምን አደረግን ማለት ነው? ይሄ የፍሮንቱ ወጣ ማለት ነው። ፍሬሙ ወጣ ማለት ነው። ፍሬሙን ለማውጣት እቺ መንቀል ብቻ ነው የሚጠበቅብን። ሙሉ ለማውጣት እቺ መንቀል ብቻ ነው የሚጠበቅብን። እሱን እንደዚህ እናደርጋለን። ሌላው ስክሪኑን ከማዘቦርዳችን ለማለያየት ጋር የሚፈቱ አሉ። እነሱን እንፈታለን። አንዳንዱ በዚህም በኩል በዛም በኩል አለው 4። ይሄ ሞዴል ግን በዚህ በኩል ብቻ ነው 2 ብሎ ነው ያለው። በዛኛው በኩል
የለውም። ይሄ ያው እዚህ ሁለት በዚህ ቀዳዳ ሹልከን እናወጣለን። ከዛ አሁን መጨረሻ ላይ ማድረግ ያለብን ስክሪን ኮኔክተር ማላቀቅ አለብን። ስክሪን ኮኔክተር ማላቀቅ አለብን። ስክሪን ኮኔክተር እቺኛዋ ናት። እሷን ቀስ አድርጌ ወደ ኋላ እገፋለሁ ማለት ነው። ቀስ አድርጌ እገፋለሁ። አለበለዚያ ስክሪን ኮኔክተር ሊጎዳብኝ ይችላል። ያን ካደረኩ በኋላ አሁን ስክሪኑ ከዚህኛው ከሌሎቹ ፓርቶች መላቀቅ ይችላል ማለት ነው። ያው ስለዚህ አሁን ስክሪናችን ለብቻው ወጥቷል ማለት ነው። ስክሪንም ለብቻው ተመሳሳይ ካገኘን መቀየር እንችላለን። ስክሪናችን በሚሰበርበት በሚጎዳበት ሰዓት ስክሪን ከሆነ ችግሩ ስክሪናችንን በዚሁ መልኩ አውጥተን መቀየር እንችላለን። ግን ማስተዋል ያለብን ነገር እነዚህ ሁለት ናቸው። እዚህ ጋር ባለ ሁለት ናቸው። ባለ አራት አለ። አይነቱን ነው ማየት ያለብን። አይነቱን አይተን ነው የምንቀይረው። እንደዚህ ባለ ሁለት ከሆነ በባለ ሁለት፣ በባለ አራት ከሆነ በባለ አራት። እነዚህ ኮኔክተሮች TCFL ኮኔክተር ነው የሚባሉት። ፍሎረሰንት ኮልድ ፍሎረሰንት ላምፕ CC ኮልድ ካቶድ ፍሎረሰንት ላምፕ CCFL የሚባሉ ኮኔክተሮች ናቸው እነዚህ። ያ ማለት እዚህ ስክሪን ላይ ፍሎረሰንት ቲዩቦች አሉ። አንድ በዚህ በኩል አንድ በዚህ በኩል ለነሱ ፓወር ነው ይሄ። ስለዚህ ይሄ ለአንደኛው ታች ላለው ፍሎረሰንት፣ ይሄ ደግሞ ላይ ላለው ፍሎረሰንት። ስክሪናችን LCD ስለሆነ ማለት ነው። LCD ሲሆን ስክሪናችን እነዚህ ኮኔክተሮች እናገኛለን። LED ሲሆን ደግሞ ሌላ አይነት ኮኔክተር ነው ያለው። ይሄ ግን የLCD ኮኔክተር ነው። TCFL የሚባለው የLCD ኮኔክተር አይነት ነው። እሱን እንለያለን። ስለዚህ በአጠቃላይ ስክሪናችንን ለመቀየር በምንፈልግበት ሰዓት የሞኒተሩን ስክሪን ለመቀየር በምንፈልግበት ሰዓት LCD ነው ወይስ LED ነው መለየት አለብን። ይሄ ኮኔክተር በባለ ሁለት ነው ወይስ በባለ አራት ነው መለየት አለብን። ሶስተኛ ኢንቹ ስንት ነው የሚለውን ማወቅ አለብን። ኢንቹ እዚህ ጋር ተጽፏል። እዚህ ጋር LTM 190 ነው የሚለው፣ BT 06 የሚላለ ግን እኛ እቺ 190 የምትለውን ነው የምናየው። 190 ካለ 19 ኢንች ነው። 190 ካለ 19 ኢንች ነው። 180 ካለ 18 ኢንች ነው። 175 ካለ 17.5 ኢንች ነው። በሱ ለይተን ስክሪናችንን መቀየር እንችላለን ማለት ነው። ቀጥታ ነው የምንቀይረው። እነዚህ ሶስት ነገሮችን ማረጋገጥ ያስፈልጋል። ኢንቹ ስንት ነው፣ ኮኔክተሩ ባለ ስንት ነው እና LCD ነው ወይስ LED ነው። አብዛኞቹ ሞኒተሮች LCD ናቸው፣ ግን አሁን አዳዲስ የመጡ LED ሞኒተሮች አሉ። ስለዚህ መለየት አለብን ማለት ነው። የበፊቱ ከሆነ ግን የዚህ አይነት ሞኒተር ከሆነ ግን LCD ነው የሚሆነው። ኮኔክተሩ በዚህ አይነት መንገድ ታገኙታላችሁ ማለት ነው። ስክሪኑን እንደዚህ ካለያየን ስክሪናችንን ካለያየን የቀረው ይሄ ነው። ይሄንን እንደዚህ ስንገለብጠው ሁለት ቦርዶች ነው የምናገኘው። ይሄ የመጀመሪያው ቦርድ አለ፣ እቺ ትንሿ ቦርድ አለች። ይሄ ትልቁ የፓወር ቦርድ ነው የሚባለው። እቺ ትንሿ ማዘር ቦርድ ነው የምትባለው፣ የሞኒተራችን ማዘር ቦርድ። ስለዚህ ከፍተን ውስጡ ላይ ምን እንዳለ እነዚህ ብሎኖች ከፓወር ቦርዳችን ላይ እንፈታለን። እነዚህ ፓወር ቦርዳችን አላይተነዋል። ብረቱን ሳናስነካ
ለማስቀመጥ እንሞክራለን። ሌላው ቦርዳችን ነው። እቺ ጋር አንድ ብሎናለች። እሷን ለፍታና እሷን ፈትቼው አይወጣልኝም። እነዚህ እዚህ ጋር የምታዩዋቸው 1 2 3 4 መላቀቅ አለባቸው። ካለበለዚያ አይወጣልኝም። እሱም ደግሞ የራሱ የሆነ መፍቻ አለው ወይም በፒንሳ አሽከርክረን ማውጣት እንችላለን። ትንሽ ካዞር ነው በኋላ በእጅም ይወጣል። የተወሰነ ካዞር ነው በኋላ በእጃችንም መፍታት እንችላለን። ይህንን ሙሉ ከፈታን ማዘቦርዳችን ትንሿ የሞኒተሩ ማዘቦርድ መውጣት ይችላል ማለት ነው። ስለዚህ ይሄ ፔጅ ብቻ ይሆናል። ሲስተሙ ይሄ ነው ማለት ነው። የሞኒተራችን ሲስተም ከስክሪን ውጪ ይሄ ብቻ ነው ያለው። ፓወር ኬብል እዚህ ሰክተን ጠቅላላ አውትፑቱን ወደ ዲሲ ቀይሮ በዚህኛው ኬብል ለዚች ቦርድ ይሰጥልናል። እቺ ቦርድ ደግሞ ዲስፕሌይ ወደ ስክሪን ታሳልፋለች ማለት ነው። በዚህ አይነት ሲስተም ከዚህ ጋር ከተነቀለ ማን ይቀራል? ይሄ ፓወር ሰፕላይ ቦርድ ብቻ ይቀራል። እዚህ ጋር ማዘቦርዳችን አለች። ሁለት ነገሮች ሰፖርት ታደርጋለች፣ VGA ኬብል እና DVI የሚባል። ስለዚህ እቺ በፊት ፖርት ናት። አሁን ላይ VGA ወይም ሌላ HDMI ፖርት ወይም DP ፖርት ነው የሚገጥመን። እቺኛዋን አንጠቀምባትም ማለት ነው። ስለዚህ ይሄ ቦርድ አሁን በዚህ VGA ብቻ ነው ሰፖርት የሚያደርገው፣ ይሄ በፊት ስለሆነ ማለት ነው። ብዙ ጊዜ የሚበላሸው እዚህኛው ላይ ነው። ሞኒተራችን ችግር የሚያጋጥመው እዚህኛው ላይ ነው፣ ፓወር ሰፕላዩ ላይ እንደተለመደው። ስለዚህ እዚህ ጋር ባጭሩ ያሉትን ነገሮች ለመግለጽ ያህል ይሄ የስዊች ሞድ ፓወር ሰፕላይ ነው። ስዊች ሞድ ፓወር ሰፕላይ ደግሞ የሚያስፈልጉት ነገሮች ይታወቃሉ። ከሶኬቱ ጀምሮ ፓወር ከገባበት ኤሲ ከሰጠንበት ሰዓት ጀምሮ እዚህ ጋር ፊውዝ አለ። ቀይዋ ፊውዝ አለች። ፓወር ከረንት ፕሮቴክሽን እንደውም እዚህ 250 ይላል 2.5 ኤ 250 ፊውዝ አለ። እቺ ጥቁሯ ስታርታፕ ከረንት ሊሚተር NTC የምትባል ናት። እዚህ ጋር ለፕሮቴክሽን ነው። ይሄ ስታርታፕ ከረንት ፕሮቴክሽን ነው። ይሄም ፕሮቴክሽን ነው። ማይክሮ ካፓሲተር፣ ኮመን ሞድ ትራንስፎርመር አንድ ላይ ፍሪኩዌንሲ ፊልትሬሽን የሚሰሩ ለፕሮቴክሽን የተቀመጡ ናቸው። ዋናው እዚህ ጋር ኤሲ ወደ ዲሲ የሚቀይርልን ባለ 4 ፒኑ ዳዮድ አለ። ከሱ ከተቀበለ ካፓሲተሩ አለ። ዲሲያችንን ስሙዝ ፊልተር የሚያደርግልን አለ፣ እዚህ ጋር ተቀምጧል። ሌላ እዚች ጋር አይሲ እና ትራንዚስተር ባንድ ላይ ሃይ ፍሪኩዌንሲ ኤሲ የሚፈጥሩልን አይሲ የሚላል እዚህ ጋር። ይሄ እዚህ ጋር የታሰረው ትራንዚስተርም አይሲ ባንድ ላይ ነው። ስለዚህ ሃይ ፍሪኩዌንሲ ኤሲ ይፈጥሩልናል። ምክንያቱም ትራንስፎርመራችን በሃይ ፍሪኩዌንሲ ኤሲ እንዲሰራ ሳይዙ እንዲቀንስ ሃይ ፍሪኩዌንሲ ኤሲ መኖር አለበት። ሃይ ፍሪኩዌንሲ ኤሲ በአይሲ ስለተፈጠረ ትራንስፎርመሮችን የምታክል ትንሽ ናት። ለዛ እዚህ ጋር ኤሲ አውትፑት ይኖረናል። ኤሲ አውትፑቱ ደግሞ ዳዮድ ግዴታ ዳዮድ ያስፈልገናል። ይሄው ዳዮድ በአውትፑቱ በኩል ዲ የሚለው እዚህ ጋር የምትል የምትል ስለዚህ እቺ ዳዮድ ከትራንስፎርመሩ የወጣውን ኤሲ በቮልቴጅ ኤሲ ወደ ዲሲ የሚቀይርልን ነው። ከዛ እነዚህ ካፓሲተሮች
ይህችን ኢንደክተር ጨምሮ ኢንደክተሩ ከረንት ፊልትሬሽን ይሰራል፣ ከረንት ስሙዝ ያደርጋል፣ ካፓሲተሮቹ ቮልቴጅ ስሙዝ ያደርጋሉ። ዲሲ ቮልቴጅ ወጥቶ ወደ ማዘርቦርዱ ይሄዳል ማለት ነው። ይሄ እዚህ ጋር የምታዩት በነጭ እንደዚህ የተደረገበት እንደዚህ የሚሄደው ሳይድ ወደዚህ ያለው ኤሲ ነው፣ ፕራይመሪ ሳይድ ነው ማለት ነው የሚፈለገው። ስለዚህ እዚህ ጋር የተቀመጡት ዳዮድ እና እነዚህ ካፓሲተሮች የተቀመጡት ሰከንደሪ ሳይድ ነው ማለት ነው። እሱን ማወቅ ያስፈልጋል። አሁን ምንም ችግር የለም። እዚህ ጋር ሲታዩ ኖርማል ናቸው። ፈነዳም ያበጠም የጠቆረም ነገር የለም። ሌላው ሞኒተራችን ላይ ብዙ ጊዜ የምንመጣው እነዚህ ሁለት ካፓሲተሮች ናቸው። ሁለቱ ካፓሲተሮች ብዙ ጊዜ ያቃጠላሉ። ሞኒተራችን ላይ ደግሞ ምልክቱ ምንድነው? ሞኒተራችን በርቶ ወዲያው ይጠፋል፣ ወይም ደግሞ ኮምፒውተራችን ይበራና ጨለማ ነው የሚሆነው ማለት ነው። ስክሪኑ ፍላሽ ላይት አምጥተን ጠጋ አድርገን ስናየው የሚታይ ነገር አለ፣ ግን በራሱ ላይት ይጎለዋል፣ መብራት ይጎለዋል። ባክላይት ይባላል እሱ። ስለዚህ ባክላይት ፓወር የሚወጣው ለሞኒተሩ በእነዚህ ነው፣ በሁለቱ አንዱ ኮኔክተር በዚህ አንዱ ኮኔክተር ወደዚህ፣ በዚህ ወደ ስክሪኑ ነው የሚሄደው። ያ ማለት ስክሪናችን ይሄ ነው። ስለዚህ እቺ ኮኔክተር አንዷ እዚህ ጋር ነበር የምትሰካው፣ እቺ ኮኔክተር ደግሞ እዚህ ጋር ነው የምትሰካው። ስለዚህ ይሄ ሞኒተር በአጠቃላይ ፓወር የሚያገኘው በእነዚህ በሁለቱ ነው ማለት ነው፣ በሁለቱ ኮኔክተሮች። እነዚህ ሁለቱ ኮኔክተሮች ፓወር ካልሰጡ ስክሪናችን አይበራም። ምስል ያሳያል፣ ግን ባክላይት ስለሌለው ጨለማ ነው የሚሆነው ማለት ነው። በዛሬ ክላስ የዲስክቶፕ ኮምፒውተር ሞኒተር እንዴት ዲስአሴምብል እንዳደረግን አይተናል። መልሰን ሪአሴምብል ለማድረግ እንሞክራለን። ስለዚህ ሪአሴምብል ስናደርግ ተቃራኒው ይሄኛው መጀመሪያ ከፓወር ቦርድ የወጣው ማዘርቦርዳችን ጋር መሰካቱን እርግጠኛ እንድንሆን በኋላ ሁለተኛን ስራ እንዳያሰራ ከዛ ቀጥታ እዚህ ጋር ይገባል። ይሄ ፓወር ሰፕላይ ቦርድ ቦታው ላይ ይገባል። ስለዚህ ማሰር ነው ማለት ነው። ፓወር ሰፕላይ ቦርዳችንን እናስራለን። ይህንን አስረን ከጨረስን በኋላ ቀጣይ የምናመጣው ስክሪናችንን ነው። ስለዚህ ስክሪናችንን አምጥተን የስክሪኖቹን ኮኔክተሮች በእነዚህ ቀዳዳዎች በተዘጋጀላቸው ቀዳዳ እናስገባለን። ያንን አድርገን ስንጨርስ እዚህ ቦታው ላይ ኮኔክት እናደርጋለን። ይህንን ከረሳን ጨለማ ነው የሚሆነው ስክሪናችን። ባክላይት ፓወር ናቸው እነዚህ፣ ባክላይት ፓወር ኮኔክተር ናቸው። ሲሲኤፍኤል ኮኔክተሮች ይባላሉ። ለስክሪናችን ባክላይት ፓወር የሚሰጡልን ናቸው። ለዛ አንዱን እዛ ጋር አንዱን እዚህ ጋር አድርገን ከጨረስን በኋላ ቀጣይ ስራ ስክሪን ኬብል ኮኔክት ማድረግ ነው። ስለዚህ ስክሪን ኮኔክተራችንን እንደዚህ አድርገን ኮኔክት እናደርጋለን። ይሄ ነገር በዚህ በኩል ክፍት ነው። አንዳንዶቹ
በዚህም በኩል ማሰሪያ አላቸው። ይሄ ግን አሁን ክፍት ነው። ያው እንደዚህ በሚሆንበት ሰዓት እንዳያስቸግረን እንዳይበጠስብን፣ ይሄ በኋላ ስንገለብጠው እንዳይገለበጥ እሱ ራሱ በፕላስተር እናያይዛለን ማለት ነው። እዚህ ጋር ትንሽ ጠንከር አድርጎ ተያዘልን። እሺ ያንን ካደረግን በኋላ ቀጣዩ ፍሬም ነው። ፍሬማችን ኦን ኦፉ በፓወር ኮኔክተር በኩል መሆን አለበት። ይሄ ነው ፓወር ኮኔክተራችን እዚህ አለ። ስለዚህ ኦን ኦፉ እንደዚህ ነው የሚሆነው። ኦን ኦፉ እንደዚህ ነው የሚሆነው። ኦን ኦፉ እዚህ ጋር ይሆናል። ፓወር ኮኔክተራችን እዚህ አለ። ስለዚህ በሱ ሳይድ እናስቀምጣለን። አንድ ነገር ረስተናል፣ መታሰር አለበት። ይሄ ስለዚህ እናስረዋለን። መጀመሪያ ይሄንን እናስራለን። በዚህ በኩልም አለች። እናስራለን። ስለዚህ እሱን ካሰርን በኋላ እዚህ ጋር ፍሬሙ ላይ እናስገባለን። እንደዚህ ሌላች ኮኔክተር ናት። ከዚህ ሞኒተር እቺ ኮኔክተር ነው የተበላሸችው። እቺ ኮኔክተር ተበላሽታያለች። ወይም እቺን ካልቀየርን ወይም ደግሞ ይሄንን ሞዲፊኬሽን ካልሰራን ማብራት አንችልም። ስለዚህ በቀጣይ ኦን ኦፍ ማድረጋችንን በሞዲፊኬሽን እንዴት እንደምንለይ እናያለን። ለአሁኑ እቺን ኮኔክተር እዚህ ጋር ሰክተን እንዳይነቃነቅ ሌላ ጊዜ ምን ማድረግ አለብን? በላስትሮ እናያይዛለን ማለት ነው። ኮኔክተሩ ግጭት በሚኖርበት ሰዓት እንዳይነቃነቅ ማለት ነው። ስለዚህ ሌላ አሁን መጨረሻ ላይ ይሄንን የባክ ፍሬማችን ላይ እናስገባለን ማለት ነው። ስለዚህ ያንን ካስገባን በኋላ መግጠም እንችላለን። ስለዚህ በዚህ አይነት መንገድ ሞኒተራችንን ከፍተን በዚህ መግጠም እንችላለን።